እነዚህ ምልክቶች ከታዩብህ ወይም ከታዩብሽ በመንፈሳዊ ዓለም ላይ ከውሃ ውስጥ በሚነሳ መንፈስ ተጠቅተሃል ወይም ተጠቅተሻል ማለት ነው። የመጀመሪያው ምልክት ሴክሹዋል ድሪም ወይም በህልም ወሲብ መፈጸም ከጨለማው ዓለም ወይም ከማሪን ስፒሪት ከውሃ ውስጥ የሚነሳው መንፈስ ዩኒየን ወይም ኮንታክት ለመፍጠር በህልማችሁ የሚላክ ነው። ይህ መንፈስ በሀገራችን አባባል ወይም የዓይነ ጥላ መንፈስ ይሉታል። የዓይነ ጥላ በመባል ይታወቃል። በእንግሊዘኛ ደግሞ ማሪን ስፒሪት ወይም በውሃ ውስጥ ያለ የጨለማው ዓለም መንግስት ግዛት የሚልከው ኤጀንቱ ነው። አንዱ ኤጀንት ነው። ይህ ህልም በጣም አደገኛ ህልም ነው። ይሄንን ህልም የሚያዩ ሰዎች ይሄን ህልም ሁሉ ጊዜ ኤክስፒሪየንስ የሚያደርጉ ሰዎች ትዳራቸው ብሬክ ስሩ ያገኙ፣ ትዳራቸው ዳይቮርስ የማድረግ እድሉ በጣም ሰፊ ነው። because spiritual wife and husband እንደ ክሌም የሚያደርገው እንደ መብት የሚቆጥረው ያገባሽውን ፊዚካል ሰው ሳይሆን እኔ ነኝ ባል ነው የሚለው።